ቢስሚላህ الرحمن الرحيم መውሊድ አላከብር። አዎ ያኔ በዚያ ዘመን ነብይና ሷሃቦች ለኢስላም ሲተጉ የመካን ሙሽሪኮች የሐቅን ጥላቶች ዘወትር ሲዋጉ በተውሂድ ታንጸው ጨረቃን አድምቀው ጨለማን ሲጠርጉ ውሸት ናቸውና መውሊድና ሹራ መች ተደነገጉ። አዎ መውሊድ አላከብር። ጽልመቱ ሲገፈፍ በሁሉም አቅጣጫ ፀሐዩ ሲበራ ከጭቆና ወጥቶ ከፍ ብሎ ሲታይ የእስላም ባንዲራ በአላህ እገዛ ሐቁ ሲፈነድቅ የተውሂዱ ጮራ የሙሐመድ አሚን የልደት ቀን በአልከቶ መች ነበረ ቢያስጠነቅቁ እንጂ መች ፈቀዱና መች ተከበረ። እና መውሊድ አላከብርም። እናም አቋሚ ነው የጥመት ጥርቅም መውሊድ አላወጣም። በውሸት ሰበካ በሌለ ተረካ ቢድዓ ሽርክ አልጠጣም። ምንም ደሃ ብሆን መንዳካ ተብዬ ስም ቢወጣልኝም መውሊድ በሚል ፈሊጥ የወጥ ማማሰያ ስልስ አልገኝም። ገባህ? መውሊድ አላከብርም። ይልቁን ልንገርህ መውሊድ ከመደገፍ ለስልጣን ለወንበር እውነትን ተናግረህ በተውሂድ በሱና እምነትህ ይከበር። በሱናው ነቀርሳ በሽርኩ ጎርፍ ላይ አልተባበርም። ጥፋቱን እያወቁ የፈለገ ያክብር ብዬ አልመሰክርም። ሙስሊም ለሐቅ እንጂ ለጊዜያዊ ጥቅም ለስሜቱ አይኖርም። የሸያጢን መንጋ ለመጥፎ አስተሳሰብ ፈጽሞ አልገብርም። ሱና ተከታይ ነኝ። ቢድዓ ነውና መውሊድ አላከብርም። እየመረረ